ሰላም እንዴት ቆያችሁ? የኔ ውድ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝና ያው እንግዲህ አሁን የመጣሁት ምንድነው አንዳንዴ ቪዲዮ የሆን ነገር ሲሰሩ ሀይሚና ብሩክ ምን አለ በቅነት ብናየው ብዬ አስባለሁ። ምን መሰላችሁ? አሁን ግምጃ መጣለች አይደል? አሁን ግምጃ የመጣችሁ ለስራ ነው ብለው ብዙ አይዲያ እየሰጡ ነው። ራሳችን ነው እየሰጠን ያለን አሁን ማለት ነው። እና ምን አለ በቅንነት ብናስበው፣ ለስራ ብትመጣስ ምን ችግር አለው? አብራቸው ብትመጣ ምን ችግር አለው? ማለት አሁን በቃ ግምጃ የማይሆን ነገር እኔ መድገም አልፈልግም። የምሬ ነው። አሁን ይሄ እነሱ ያሉትን እኔ መድገም አልፈልግም። ግን ቪዲዮ አለ፣ ከዚህ በኋላ ቪዲዮ አለ እንጂ ስሙት እና ከዛ ፍርዱ ራሳችሁ እንጂ እኔ መድገም ራሱ አልፈልግም። እና ምን አለ በቃ በቅንነት ብናስበው ብዬ አስባለሁ። እኔ አሁንም የመጡት ግምጃ ለማሳደግ ነው። ምንም ነገር የለም። አሳድጓት እያለ ነው። ምንም ችግር የለም። እኔ እንደዚህ ብዬ አስባለሁና ስራ ከጀመሩ ደግሞ ምንም ችግር የለም፣ ይስሩ። ያለፈ ብዙ ጊዜያቶች እንኳን አሳልፈናል። እንኳን አሁን ምንም የሚያስፈራ ነገር የለም። የሚያስፈራ የሚጨንቅ የለም። ሁሉም ተጨንቋል። የምሬ ነው። ገስት ላይ ሁሉ የገባ ሁሉ ጭንቀት ላይ ነው ያለው። ለምን እኛ ራሳችን ነው መንገድ እየሰጠን ያለን ስሩ እያለን ነው ማለት ነው። ለማንኛውም ግን ምንም ንግግር እንደዚህ ሳትሉ ከሴት ነጻ የሆነ ንግግር ተናገሩ። ከዛ ፖስት አለው ማለት ነው። ያለ ሄዱበት ይሄን ነገር እኔ ሁላችንም አንፈልግም። ሁላችንም ሳራ ሪኬርዳ የማናሽ ሌላ ሴት ብትሆን ችግር የለም። ሴት ሲጀመር ለአይኒ ሴት ጓደኛ አያስፈልግም። ሴት ጓደኛ ቃላት ናት፣ ሚቀኛ ናት። በጀርባ ነው የምትጎዳ እንጂ በፊት ለፊት አትመጣም። ማን ሁላችን እናውቃለን ይችላል ማለት ነው። ስለዚህ እቺ ልጅቷ የምንነግዛት ከሆነ እዛው የራሷ ህይወት ሲኖር እናንተ ሁለታችሁ መሀል እንዳትገባ አንፈልግም። እናንተ ፈልጋችሁ ለስራ ብላችሁ የምትወጡ ከሆነ ሲጀመር እናንተንም አናይም። ግልጻችሁ ልንገራችሁ፣ ሁለታችሁንም አናይም። ለብር ብላችሁ እኛ ለሙድ የምትይዙ ከሆነ ማለት ነው። አዎ ትክክለኛ ዛሬ ብቻ ከሆነ ችግር የለም እንቀበላታለን እንጂ አበደን ሀይሚ ሴት ጓደኛ አያስፈልግም። አንተው በቃ ያስፈልግ ብዙ ነገር አይተናል። በአንተም በሷም ይበቃል። እኛ ለሙድ አትይዙ። ከኛ ከፈጣሪ በታች እኮ እኛ ነው አይደለም እዚህ የደረስን ሁላችንም። ለምን እኛ ላይ እንደዚህ ታደርጋላችሁ? አሁን ሌላ እሳት አታምጡብን። አንፈልግም። አሁን ድራማ ሊሰሩ ነው እናውቃለን፣ ግን አንፈልግም። ይሄ ድራማ ይቅርብን፣ እዛው ይቅርባችሁ። በጥሩ ነገር ስሩ። ሁለታችሁም ሀይሚ ማንተም ጥሩ ነገር ስሩ። ችግር የለም እናያለን። እንዴ ሴት ይዛችሁ ካልመጣችሁ ሌላ ነገር የለም። እንደ ስራ በእናታችሁ ጥሩ ነገር ስሩ። ሁላችንም አንድ ሀሳብ እንሆን። ሲሙኝ ባለፈው ማለት ነው እንትን ጌም ቀጠሮ የተዛዛ ቀን ምን አለች መሰላችሁ? ከዚህ በኋላ እነሱ ቀኑን ማለት አጭር ቀን የተያዘው ቀን ከዚህ በኋላ እነሱ ስራ ስለሚጀምሩ ነው ያለችው፣ እሷ ባፏ ማለት ነው ግምጃ። ስለዚህ እሷ ከነሱ ስራ ጋር ለማቀላቀል ነው፣ ገባችሁ? ልትቀላቀል ነው ማለት ነው የመጣችው። ሶ ይሄ እየተላጣጠፉ እኔ ብሩክ ሄሚ ብሩክ ጋር ሆና ብሩክ ሄሚ ጋር ሆኖ ተቃጥፎ ነው ማየት የሚፈልጉት። ሲጀመር ሶስተኛ ወገን አያስፈልግም ብያለሁ። ቀጥሉበት ውዶች። አይዋ አታውሩም እንዴ? ናት የሚውት አድርጋችሁ ጉጡ እንደሆን ከዚህ ኦኬ፣ እኛ ላይ ደረሰ እንደ ሰዓት። ኦኬ፣ እኔ ግን የምላችሁ ማለት ነው ማርያምን፣ ሴት ነን ሁላችንም፣ ሴትን አንጠላም። ግን ደግሞ እኛ ብዙ ዩቱበሮች አሉ። ከብዙ ዩቱበሮች እነሱን ያየነው ስለምንወዳቸው እንጂ ማየት ከፈለግን ሌላ ሰው ብዙዎች አሉ። እነሱን ብቻ ስለምንፈልግ እነሱን አየን። ልጅቷን ማበረታታት ካለብን እናበረታታታለን። እህታችን ናት። ግን ደግሞ እኛ እነሱ ሁለታቸውን አንድ ላይ ነው የምንፈልገው። እሷን ግን አንሰድባትም። እህታችን ናት። ከባለቤቷ ጋር ትምጣ። እሷንም ሰብስክራይብ አድርገናት እናበረታታለን ማለት ነው። ለምን እሷን በራሷ መንገድ ትምጣ፣ እነሱም ይምጡ። ግን እነሱ አንድ ላይ እንመጣለን ነው ካሉ እኛ ያው መጨረሻ ላይ ሲያለቅሱ ምናምን እኛ የለንበትም፣ ተናግረናል። ሁሌ እኛ መጀመሪያ ቅድመን እንናገራለን፣ መጨረሻ እውነት ሆኖ ይወጣል። ለዛ ከአሁኑ ራሳቸውን ይጠብቁ። እሷንም አንጠላትም። ማርያምን ሴት ስለሆነች ምንም አላረገችንም። ከስር እንደኛ ልክ እንደኛ ነው እንጂ የሚሰዳደቡት። እሷንም እናበረታታታለን፣ ከእነሱም ጎን ነን። ግን ደግሞ ሌላ ነገር ውስጥ እንዳይገቡ እኛ ከእነሱ ላይ እንትን ስለማንል ማለት ነው። እነሱ ላይ ቀድር ስለማናቅ ይሄ ነው የምለው እኔ።
እንጂ እሷንም አልገፋትም። በራሱ መንገድ ትምጣ። እነሱ ሼር ያድርጉላት፣ አንዳንዴ ያግዟት እንደ ማንኛውም ሰው ከፍላጎታቸው ከሆነ እና እንደዛ ነው የምለው። እኔ የማላውቀውን ነገር ፈጣሪ ጨምርበት። አመሰግናለሁ ስላዳመጣችሁ። እሺ ውድ ስሚኝ፣ አሁን ማለት ነው እኛ እሷን እንጠላታለን ማለት አይደለም። እኔ አልጠላትም። እኔ ምንም አላረጋችኝም ሲጀመር ግን ማለት ነው በብሩክና በሄሜ በሶስተኛ ወገን ምክንያት ብዙ ነገር አይተናል። እኛ 2 አመት በላይ 2 አመት ሆኗል አይደል? እነሱ መከተል ከጀመረን አይደለ ማለት ማን ላይ ብዙ ሰው ገብቷል። ግን የገባ ሰው እኮ ችግር ፈጥሮ ነው የሚወጣው እንጂ መልካም ነገር ተፈጥሮ አይወጣም። ገባሽ? ብዙ ነገር አይተናል። እና ሄሜ ራሱ ሲሚ አንተ ሄሜ ራሱ ከዚህ በፊት ማንች አብሳላት አይደለችም? ቆይ አንተ ላስታውሳት። ያኔ የመጣችው ሴትዮ ማንች ሲሞ ከቅዱስ ከሆነ የተለያዩ ሴትዮች ሊንዳ አይዋ ሊንዳ ሄሚ ሊንዳ ጋር 2 ቀን እንደ 3 ቀን ሆና ምን እንዲ ራሷን እኮ እንዴት እንዲያረጋች ራሱ በጣም ነው የሚገርመኝ። ገባችሁ? የድሮ ሄሚን እኮ አጠን እኮ በ2 ቀን ውስጥ። ስለዚህ ሄሚ የድሮ ሄሚን እንፈልጋታለን። ገባችሁ? እየምረ ነው የድሮ ሄሚ ሰው የሚታከብሮ ለኦዲየንስ ክብር ያላት። ገባችሁ? ንፋስ ላይ የጥቅምት ንፋስ የሆነ ሰውን እኛ አንፈልግም። ገባችሁ? የጥቅምት ንፋስ ዝም ብሎ ነው ብሎ ሶ የተረጋጋች ሴት ላይ ተረጋግታ እንድትኖር የሚፈልጉ ካላስ እሺ እኮ እኔም እንደዚህ ያልኩሽ እኮ አሁን መሀል እነሱ እንኳን ሴቶች ተይና ወንዶች መሀላቸው ሲገቡ ይጣላሉ ብዙውን ጊዜ። ሀይሚዬ ደግሞ የሴት ጓደኛ አትወጣልኝ ምናምን ስትል እንሰማለን ብዙ ጊዜ። ልክ እንደዛው ደግሞ እቺ ልጅም እኔ እንጃ ለዛሬ ወይ ለነገ ብቻ ነው እንጂ እሷም ሁሌ እንደዛ ስትል ሰማለሁ ሚዲያ ላይ። ሰው አይወጣልኝም፣ ይቀርቡኛል፣ ይሸሹኛል ምናምን ስትል ሰማለሁ። እቺ ልጅም ለዛ ማንንም አትቀርብም። ቆይ ልንገርሽ፣ እቺ ልጅም ለዛሬ ወይ ለነገ ይሆናል እንጂ እኛ እንዳንጣላ በጌሙ ምክንያት እንዳንጣላ ምናምን ፈልጎ ሊሆን ይችላል ብዬ አሰብኩ። እኔ ደግሞ ያችኛውም ጓደኛ ስላላት ከሱ ጋር ትመጣለች። ለምን መቼም ታስባለች፣ ትልቅ ሴት ሰው ስለሆነች ታስባለች። ፍቅረኛሞች መሀል ትገባለች ብዬ አላስብም። ግን ደግሞ ፕራንክ አስመስሎ የሆነ ነገር አስመስሎ ደግሞ ብጥብጥ ከተነሳ አላቅም። እሱ ፈጣሪ ነው የሚያውቀው። እሱ ብቻ ነው የምፈራ። ሀይሚዬ የዋናት አሁን ሰውን ወደ ራሷ ታቀርባለች። ነገ ከነገ ወዲያ ደግሞ በፕራንክ ተፋቀርኩ አፋቀርኩ ብሎ ሲመጡ ደግሞ ማልቀስ እንጀምራለን ከእሷ ጋር ተቸገር። አው እና በፍጹም አንፈልግም። ይሄ ልጅቷ ይሄ ሴት አይደለችም እኮ ይሄ በወር ማለት ነው 2 ወንድ ነው ቀየረችው። እና ከሀይሚ ጓደኛ መሆን አንፈልግም። ከዳን ትግባ ሰብስክራይብ እናረጋለን፣ ሰፖርት እናረጋለን። እኔም ጥያቄ ይሄ ነው። ሱዩት ሁላችንም ሴት ነን። ያወራችሁ ስሙኝ፣ ይቅርታ ጋር አንድ ነገር ልንገራችሁ። የእሷ ነገር ያወራችሁ በአንድ ወር ይሄ ስንት ወንድ ነው የቀየረችው? አንቺ ደግሞ ይሄ ልታወሪ ነው እንደ ይሄ አውራ ታወራ ሀዩ አውሪ ጥሩ አይደለም። ለማንኛውም እንደዛ አትበሉ። ማውራት ከፈለጋችሁ በስነ ስርዓት እንደፈለገን ሰው መፈለገው ማውራት ይችላል። አንቺ ምን ቤት ነሽ? ደግሞ ይሄ ስድብ አይደለም። ተሊንቀርሽ ታች ያለሽ ይሄ እኮ ስድብ ነው የሚመስለው። ያለው ነገር ነው። አደባባይ ፊት ያለው ያየው ነገር ነው። እኔም ውስጤ ላይ ያለው ነገር ነው አወራው የሚመጣ ጓደኛ ጥሩ ከሆነ ጥሩ ነው። እኔ ወንድ ነገ ዛሬ ሌላ ወንድ የሚቀይር ከሆነ ይቺ ጥሩ ሴትም የምትመጣው ጥሩ ሴት ደግሞ መጥፎ ነገር ነው የሚያስተምረው። ያለው ነገር ነው እኮ እሱማ ልክ ነሽ። እስካሁን አንድ መስመር ነው አለችው። እቺ ልጅ ማጥረስ እውነቱን ሊቀረሽ እሱ ግምዣን ሊሰድብ ምናምን አይደለም። እውነቱን በተራውሩ የተሳካ ህይወት ነው የማረጋቸው ወንድ ጋር የምትሆነው ግን ሀይሚ ጋር ጠጋ እንዳትል። ሀይሚ ጋር አንድ ላይ የምትሆን ሰጠለችም የራሷ ህይወት ትኖሪ። ሀይሚ ጋር የምትመጠን ሰጠለችም አንፈልግም ነው። ይሄ ነው ይሄ ሁላችን ሀሳብ ነው። የሁላችን ሀሳብ ነው። በነገር ገብቶሻል። ይቺ ሀይሚ 45 ሰው አላችሁ በኢትዮጵያ
ብሩክም የዋ ነው ዛሬ እንደ የዋ ነው ይዘና ብሎ ያቀረበው ነገር ሁለቱም ሁለቱም ነገ የሚፈጠረው አናውቅም። እሱም አያውቅም። ሁለት ዓመት እስካሁን አብራቸው ነው አይተናል። ብዙ ነገር በሴት ምክንያት ብዙ ነገር አይተናል። እስከ ዘር ማንዘር ጥግ ድረስ ተሳድበናል። አይተናል ሁሉ ነገር። ስለዚህ አንፈልግም እኛ ጋር እቺ ልጅ እዛው እናግዛታለን። ዩቲዩብም ቢሆን ቲክቶክም ቢሆን እናግዛታለን። እኛ ፋሚሊ እንዳትገባ አንፈልግም። ፋሚሊና አዳኞች አንድ ነው። አንድ አይደለንም እና አንሆንም መቼም ሊኖርም አንችልም። የሚሆን ሰውም የለም እና እነሱ አሁን በየዋይነት ያቀርባሉ ሰዎቹ ደግሞ አሁን የገባችሁ አውሩ፣ በተራ አውሩ፣ እስቲ አውሩ። ታች ላይ አንዳንድ ቦታ ኮሜንት ላይ እሷን እንደ ጠላ ነው የሚታስቡት። ጠልተን አይደለም። እኛ ፋሚሊ ላይ ሌላ ሴት የሚባል ነገር አያስፈልግም። ይሄ ነው ሴት ነገር በኋላ ጀርባ የሚመጣው ብዙ ነገር አለ። አይተናል፣ በራሳችን አይዲስ ሚዲያ ላይ አይተናል። በእነሱ ወደ ራሱ ስንት ሰው መጥቶ አንድ ነገር ሁነት ሳይሆን አልቋል። ሁነት ይሄ ነገር ሁነት ነው ሳይባል ሁሉም ነገር ድራማ ፕራንክ ሆኖ ያልቃል። ስለዚህ አንፈልግም። እኛ ጨንጅለታችን ማበጥ አንፈልግም፣ ማበጥ አንፈልግም። ይበቀናል እንዴ እናንተ ለብር ብለው ነው እኮ እነሱን እኛ ጋር ሙድ ሚይዙት። እውነቱን ማወቅ አለበት። ይሄንን እኮ ነው። ይበቃል። በቃ በክብር ስሩ። ክብራችሁን ጠብቃችሁ በስነ ስርዓት ቪዲዮ ስሩ። እናያለን በፍቅር እንዴ ሳምንት ሙሉ ደስታ፣ ከዛ ቀጥሎ ሀዘን ምናምን ጭልጭ ቃረ ይሰለቻል። የሰው ልጅ ታያላችሁ፣ ወላሂ ታያላችሁ። ሁላችሁም እዚህ ጋር ሙኒራ ምን ያላችሁ ትላላችሁ። ድራማ ይሰሩ ነው። ራሳችሁን ጠብቁ እንዴ ያኛውን ትክክል ነው። ከስና እውነቱን ሳይነግሩ ዝም ብሎ ሰው ለሙድ ለማለት ነው እንዴ? ሀይሚ ማወቅ አለብሽ ነገር የሚወድሽን ሰው የሚወድሽን እኛ እንደዚህ ነገር ልጅቷን የምትቀበይ ሆን የምታግዝ ነገር ሆነ እዛው አይሽ እንጂ ነገ ልጅቷን ወድሻለሁ ምናምን እኛ ጋር ሚዲያ ማተጅ አታወሪ። አንፈልግ ይመስላል ሚረሞታ አርጊ ሰው እያወራ ረሜል የሆናቸው ነው። እናንተ በሀይሚ ህይወት ይኑራላችሁ። እስቲ ተረጋጉ። መጀመሪያ ይህን ሰው እያሳጣቱ እኮ ነው። እናንተ ምን የሆናችሁ ነው? ሰላም፣ እንዴት ናቸው? ደህና ናቸው? ሰላም፣ እንዴት ናቸው? ደህና ነን አልሐምዱሊላህ። ወላሂ የምትናገሩት ነገር በሙሉ ትክክል ነው። በአዲስ ድራማ ሊጀምሩ ነው። እዛ አቅደው ነው መጡበት። እናንተ ደግሞ ተጠንቀቁ። አብረውን ቢመጡ በቃ እንደዚህ የሚጣሉ ነገር ከሆነ ተጠንቀቁ። እሺ፣ ድራማ ሊቀጥሉ ነው። አየሽ ብሩኬ ምን እንዳሉ ሰምተሽዋል? ዛሬ ብሩኬ ያለ ነገር ሰምተሻል? ምን ብለዋል? ብሩኬ ያለ ነገር ሰምተሻል? እኔና ሀይሚ እንደዚህም እየተጨቃጨቅን ምንም እያል ይኸው ተለወጥናል። አሁንም እኮ ጭቅጭቅ ሊጀምሩ ነው። እንደዚህም እያል يا بابا sit down. sit down. شنو اللي شده؟ لا sit down يعني يجلس. ابويا اي انا انجليزي. ايوه انا انجليزي. يلا يروح عربي. والله شكلي انا بعلمك انجليزي. والله ايوه والله ما فهمت. اول كلمه سكول.